ደሞዜን እስከምቀበል ድረስ እኔ ቤቱን ብሎ እምቢ አለኝ። ያውና የጎዳና ተዳዳሪ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። እንዴት ነው ከሰይድ ጋር ልጆችሽ አባት ጋር የምትገናኙበትን መንገድ? ሰይድ በአንድ ቃል አዩን ፈትቻለሁ ብሎ ብናገር ሱመያም ካለችበት ትወጣለች። ነገር ግን በእንደዚህ አይነት ጎዳና ውለህ አድረህ ስታድር ትኖራለህ እንጂ ከሱመያ ጋራ በእንደዚህ አይነት የባሰውን መራራ ካልሆነ በስተቀር ልትገናኙ አትችሉም። አሁን አስቀያሚ ህይወት ላይ ነው ያለው። አንዳንዴ ስንጠግብ ጥጋቡን በስተክል እግዚአብሔርን ካላመሰገን ነው ሁላችንም በየእምነታችን ወደማይሆን ነገር ሲንገባ እንዲህ ነው የሚከሰተው። እነሱን አብልቼ አጥጥቼ ፍላጎታቸው ለማብላት እኮ አንድና ሁለት ሰው ቢሆን እኮ ችግር የለውም። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በያላችሁበት ሰላምና ጤና ያብዛልን። ሰይድ እንዴት ጎዳና ተዳዳሪ ሊወጣ ቻለ? ወጣቶች የት እንዳሉ የሚያሳይ ቪዲዮ ስለሆነ ከዚህ ቪዲዮ ብዙ ነገር ልትማሩ በጥሞና ልታዳምጡኝ። ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ ሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ ሁን እኔ ቤት ግባ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ዛሬ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት ይቅር ብለሽ የልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። ሰውስ እንዳገባ ጫቱንም ተው ሰይድ፣ አንተው ለመጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠላውን ነገር ዛሬ ላይ የምትቀመው። ኧረ በእናትህ ሰይድ ተው 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 ተው። እኔ ላይ የምጠላውን ነገር ዛሬ አንተ ራስህ ጀመርክ እንዴ? እና እባክህ ሰይድ ተነስና እንግባ ወደ ቤት። ተነስ እሺ በለኝና ሰይድ ተነስ። ደሞዜን እስከምቀበል ብቻ የትኬት 8 ቀን የቀረው እኔ እሰጥሃለሁ። ደሞዜን እንደወሰደ ያለ መግባት እኮ የትኬት ብር ብቻ አይደለም የሚያስፈልገው። የሚያስፈልገውን ነገር እኔ የትም ገብቼ አሞላ አረግልሃለሁ። ተነስ ጓደኛ። እዚህ ኩሩጅ ይመታል ስንት ጣጣለሁ። ጉድ የሚያሰኝ ግራሚ ነገር አንገምቶ ለመገመት ራሱ በጣም የሚከብድ ነገር ተፈጥሯል። የተቸገረ እርጉዝ ያገባል ይባላል። ሰይድ ደግሞ ሳይቸገር በሐሳቧ የተረገዘች ያገባ። እንግዲህ ትላንትና አንድ ጥያቄ ጠይቃቸው ነበር። በጣም አም ሪስፔክት እኔም ከውስጤ ያለው ወይ ደግሞ ከውስጤ ባመንኩበት ነገር እናንተ ማአምናችኋል። ሐሳባችን አንድ ነው ቤተሰቦቻችን ብዬ ገምታለሁ። አዩ ትፈታ ብያቸዋለሁ። አንተና አዩም ደግሞ ዛሬ በጣም እንቧከረዩ እያለች ነው። እኔ ሰይድ ተከትዬ የመን ካልገባው እያለች ነው። እንግዲህ የመን ትግባ እሷን መታት ይበድ። ቋንቋ እንደ ሰው ስራ ከሌለ ቋንቋ ካላወቀ የሰው ሀገር እንዴት መኖር እንዳለበት ካላወቀበትና ሲስተሙን ካላወቀበት ማበሩ አይቀርም። ጎዳና ተዳዳሪ የወጣበት ምክንያት ጠግቦት ነው። አንዳንዴ ስንጠግብ ጥጋቡን በስተክል እግዚአብሔርን ካላመሰገን ነው ሁላችንም በየእምነታችን ወደማይሆን ነገር ሲንገባ እንዲህ ነው የሚከሰተው። እዚህ ቪዲዮ ላይ ሁለት ነገር ማየት እንችላለን። አንደኛው ሰይድ እንዴት ጎዳና ተዳዳሪ ወጣ። ሰይድ እንደሆነ ወዶና ፈቅዶት ነው ጎዳና ተዳዳሪ ወጣ። አንዳንዴ ጥጋባችንን ልክ መሆን አለበት ብዬ ገምታለሁ። ሚሊዮን ብር ስላገኙትና 1 ሚሊዮን ብር 2 ሚስት 4 ሚስት 6 ሚስት ማግባት ሳይሆን ወይ ደግሞ ጠጥቼ መስከር ቅሜበት ልመረቅምበት ሽጋራ ገዝቼበት ራሴን እንዲስት ማድረግ የለብኝም። ጸጥቱ ላንቺ ነው ክፉ ነገር
ባጋጥመው እና ሀዩ እባክሽ ተረድተሽ አይተሽ ይሄን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንጂ የተንከራተተ ያለው። ወንድማችን ሲያወራ እንግዲህ ሰይድ ጎዳና እንደወጣና ብር እንደጨረሰ ወይ ደግሞ ብሩ ጨርሶ ወይ ደግሞ ብሩ ስላለቀበት ነው ጎዳና ወጣ ወይ ደግሞ መንገድ ላይ ወደቀ። ምርጥ መፍትሄ አለ። ይሄንን ለዚህ ላልከው ወንድማችን እኔ ጋር መፍትሄ አለ። ምንድነው መፍትሄው? ሰይድ አዩን ይፍታ እንጂ ሰይድ ጎዳና ተዳዳሪ ወጥቶ ወይ ደግሞ ጎዳና ላይ ወጥቶ አይቀርም። እኛ እናነሳለን እኛ እያለን ምንም እንደማይሆን አውቃለሁ። ነገር ግን ይሄንን ነገር ሰይድን ልንረዳ የምንችለው ሰይድ ደግሞ አዩን የሚፈታና ወረቀቱን ጽፎ ወይ ደግሞ በሜሴጅሙን በምንም ነገር አዩን የሚፈታ ከሆነ እኔ መፍትሄ አለኝ። መፍትሄ ምንድነው? ከጎዳና እናነሳለን ብር እንድታገኝ እናደርጋለን። መርዳት ሰው መሆን በቂ ስለሆነ እኛም ደግሞ ምንም ባይኖረንም ለሰይድና ለሱመያ የምትሆን ነገር አናጣም። እንደምንም ብለን ሱመያና ሰይድን ቤታቸውን ዱሮም ባይሆን አስተካክልንለት ህይወታቸውን እንደቀጥል እናደርጋለን ብዬ ገምታለሁ። ሱመያ ልታገኝ የምትችለው ከዚህ ሳይብስብህ አዩን ብትፈታና ከሱመያ ጋር ልትገናኙ ትችላላችሁ። እኔ ይሄን ነገር ሳወራ ሱመያ የእውነቱም አማክራኝ አይደለም። ሱመያ የት እንዳለች ስለማውቀው አይደለም ይሄን ነገር ማወራ። ነገር ግን እውነቱ ፈራጅ እግዚአብሔር ስለሆነ እኛ እውነቱን ብቻ ብንፈርድና እውነቱን ብቻ ብንናገር ነው። ሰይድ ጎዳና መውጣቱ ያሳዝናል ወይ? አዎ ያሳዝናል። ነገር ግን እንዲህ ነው የሚያሳዝነው። የሱ ነገር ሊያሳዝን የሚችለው አዩን ይፍታና ከዛ በኋላ ተባብረን ካልቻልነው ደግሞ ሰይድን በሁለት እግር እንዲቆም ማድረግ የሚችሉ በጣም ብዙ ሰዎች አሉ። እዛም ሳይደርስ ሰይድ ብር ያጣል ወይስ አያጣም የሚለውን ነገር እሱ ሌላ ጉዳይ ነው። የእውነቱም የሰው ልጅ ነውና ሊያጣ ይችላል ወይ ደግሞ ሊቸገር ይችላል። ሁላችንም እኮ ተቸግረን ነው። ሁላችንም እንቸገራለን። አሁን ካልተቸገረው ነገ ልንቸገር እንችላለን። ነገር ግን ሁሉም ነገር በአላህ እጅ ወይ ደግሞ በእግዚአብሔር እጅ ስለሆነ ጎዳና ተዳዳሪ መውጣት እኮ አንድ ነገር ነው። ጫት መቃም፣ ሱሶችን መጀመር፣ ጫት መቃም፣ ሲጋራ ማጨስ እና ሌላ ነገር ማድረግ ይሄ ራስን መጉዳት ካልሆነ በስተቀር መፍትሄ አይሆንም። ሰይድ በአንድ ቃል አዩን ፈትቻለሁ ብሎ ብናገር ሱመያም ካለችበት ትወጣለች። ነገር ግን በእንደዚህ አይነት ጎዳና ውለህ አድረህ ስታድር ትኖራለህ እንጂ ከሱመያ ጋራ በእንደዚህ አይነት የባሰውን መራራቅ ካልሆነ በስተቀር ልትገናኙ አትችሉም። እኛን ለማየት እንደዚህ አይነት ድራማ ሰርቴ ከሆነ እኛ ለአንተ እንድናዝን እንደዚህ አይነት ድራማ የምትሰራ ከሆነ እኛ ለአንተ አናዝንም፣ ለሱመያ ነው የምናዝነው እንጂ ሱመያ እኮ ሁለት ልጆች ይዛ ከየመን ወደ ኢትዮጵያ ከኢትዮጵያ ወደ የመን ተመልሳ በዛው ቤት አሁን እየሰራች ነው የምትገኘው። ሱመያን ከመከተል በፊት ማድረግ አለበት ራሱ ተመልሶ ራሱን መገምገም ነው የሚሻለው እንጂ ጎዳና መውጣቱ ሌላ ነገር ማድረጉ ወደ ሶስት መግባት ይሄ ላይጠቅም ይችላል። ኢትዮጵያ ናቸው እንዳለ። ኧረ ሰይድና አደን ከተማ ላይ ቀይ መስቀል እስኪጭናቸው 1 ወር የሚቀመጡ አሉ፣ 2 ወር የሚቀመጡ አሉ፣ 3 ወር አመት የሚቀመጡ አሉ። ተራቸውን ጠብቀው እስኪጫኑ እዚህ ጋር ብዙ አመሾች አሉ፣ ብዙ ኢትዮጵያውያን አለ እዚህ ጋር። እነሱም እስኪጫኑ ድረስ እዚሁ ይተኛሉ። እኔም ተኛለሁ እሄዳለሁ። እኔም አንተ መሬት ላይ ቁጭ ብለህ እኔም ካንተ ጋር ነው በቃ። እኔም ወደ ቤት አልገባም። አንተ እስከምገባ ድረስ እኔም ወደ ቤት አልገባም። እሺ በለኝና ሰይዴ ልጆች አሉ፣ ሚስት አለች። ሂድ ወደ ቤት ግባ፣ እኔ ችግር የለውም። እዚህ ወርና ብር ሳገኝ ወይም ደግሞ ቀይ መስቀል እስኪጭን እኔም ቁጭ ብዬ ጠብቄ ወደ ሀገር እገባለሁ። የትኬትን ያጣሁት እንጂ ምንም አልሆንኩም። በቃ ሰይዴ እሺ በለኝና እኔ እየቀረጽኩ አይደለም እኮ ጓደኛዬ፣ ቪዲዮ ይቀርጸኛል ብለህ እንትን እንዳትበል፣ ሌላ ሰው ውስጥ እንዳትገባ። ጫቱንም ተው ሰይድ፣ አንተ አሁን ለመጣል ጫቱንም ተው። ቅመም አታውቀው ነው ዛሬ ድሮ ላይ ሰው ላይ የምጠራውን ነገር ዛሬ ለምን ትቀማለህ? የሰይድ ነገር ይብቃንና ሌላው ነገር ደግሞ እዚህ ላይ የምትመለከቱት ቪዲዮ ሰይድ በተቀመጠበት በስተጀርባ እንደዛ ያለው ተደርድሮ ያለው ፍራሽ እነዚህ የሚታዩ ወንድሞቻችን ኢትዮጵያዊ ናቸው። የማንም ዜጋ አይደለም። እንግዲህ ሰው ህይወቱን ቀይራለሁ ብሎ ወደ ውጭ ሀገር ሲሰደድ ራሱን ለመቀየር ነው። ግን አንዳንዴ ራሳችንን መሳት የለብንም። ይሄንን ስላችሁ
ሚዲያ ስላለኝ ይሄን ነገር እያየው ሳልናገር ማለፍ የለብኝም። እነዚህም ወንድሞቼ ስለሆኑ እኔም በእንደዚህ አይነት ሊያጋጥመኝ ስለሚችል ውድ ኢትዮጵያውያን ከዚህ ቪዲዮ ብዙ ነገር ልትማሩ ትችላላችሁ። ከቤት ስንወጣ ሁላችንም እንለወጣለን ብለን ነው ሳውዲ አረቢያ ተብሎ መሬት ተሽጦ ነው ወደዚህ የሚካሄደው። ነገር ግን እነዚህ አላማ ሳይኖራቸው ሌሎቻቸውም ደግሞ አንዳንዶቹም አላማ ኖራቸው መሄጃ ስታጡ በተለያዩ ነገር በበሽታም ሊሆን ይችላል በአእምሮ ድካምም ሊሆን ይችላል አንዳንዴ ሰው በድንጋጤ ባህር ላይ የአእምሮ ጥንካሬ ሳይኖራቸው ሲቀር እነዚህ ልጆች ናቸው። በተለይ ልጆቹ ከ18 ዓመት በታች አንዳንድ ሰው በተፈጥሮ በጣም የሚደነግጥ ሰው አለ። እንደዚህ አይነት ሰው 24 ሰዓት በላይ ከጀልባው ላይ ሲቆዩ ከባህሩን ለማቋረጥ ሲመጡት አእምሯቸውን ሲቶ በእንደዚህ አይነት ነው አደን ላይ ተቀምጠው ያሉት። ባይኔ አይቼ ስለማውቅ ነው። ከአንድ ዓመት በፊት አጋጣሚ ሆኖ ለስራ አደን ሄጄ ነበርኩ። እዛ ላይ አደን ላይ ያለው ህዝብ እኔ እንጃ ብቻ ከሀገሪቱ ዜጋ ይበልጣል፣ ሀገር ሰው ይበልጣል። እዛ ያለበት አደን ከተማ ውስጥ ያለው ሰው ማለት ይሄንን ስላችሁ ሰርታችሁ ራሳችሁን የምትለውጡ ሰዎች አይመለከታችሁም። ይሄኔ ሁላችንም እንሰራለን። እኔም እኮ ሰው ሀገር ነኝ ያለውበት። ነገር ግን አንድ ሀገር ሆነን አላማ ከሀገር ስንወጣ አላማ ይኖረን ይገባል። ራዕይ ይኖረን ይገባል። እግር ስላለን ብቻ መሄድ የለብንም። ግማሾቻቸው እንደዚህ ነው የሆኑት። እግር ስላላችሁ ብቻ ይሄዳሉ። ቤት አቅጣጫ ልሂድ፣ እንዴት ልሂድ፣ እንዴት ባህሩን ሊሻገር፣ ባህርስ ተሻግሬ ምን ሊሰራ። አንዳንዱ ምን እንደሆነ ታውቃላችሁ ወጣቶቻችን? ሁላችሁም ባትሆኑ እናት አባቱ ጋር ሲኖር እነሱ ነው የሚያኖሩት። ነገር ግን አንዱ ካጠገበ ወይ ደግሞ አንዱ ከጎረቤት ይወጣና አይ እንደዚህ እኮ ጥሩ ኑሮ እየኖርኩ ምናምን ይላል። ስልክ ደውሎ ይናገራል። ሌላኛው አይ እነዚህን እናት አባቴን ከማያስቸግር ወጥቼ ለምን አልሰራም ብሎ ይልና ወደ ሳውዲ አረቢያ መጀመሪያ እንግዲህ ስሙ የሚጠራ ሳውዲ አረቢያ ስለሆነች ሳውዲ አረቢያ ሄጄ ራሴን ለውጣልና ይመጣል። ልክ ሲመጣ እዛ የሚያሰራ ሰው ኢትዮጵያ እያለ የሚያሰራ ሰው ማን ነው? እናትና አባት ነው። በእናትና አባት ትዕዛዝ ስለሚሰራ በራሱ ትዕዛዝ መስራት አይችልም። እዚህ ሲመጣ ማን ያዝ? የታደርቆ የተዋልቆ ምን ሰራ ምን በላ እንዴት ትኑር ማን የሚለው ሰው የለም። በራሱ መብት በራሱ ጭንቅላት በራሱ አእምሮ ስለሚንቀሳቀስ ምን ይሆናል? አጭሺ ሰካራም ጠጪ አሊያም ደግሞ ባጭሩ ሱሳም ሰው ሆኖ ይቀራል። ሱሰኛ ሰው የት ይውላል? መንገድ ላይ እያያችሁት ይሄን ቪዲዮ ላይ እንዳያችሁት የሚሰራ ስራ የለም። ኦሬዲ ስራ የለም ባይባልም አነሰም በዛን ስራ ይኖራል። ሰርቴ መለወጥ ትችላለህ። ግን ስራ የሚባለው ላቢን ካላንጠፈጠፍኮ የምታገኘው ነገር ድህነት ካልሆነ በስተቀር ቤቴን አንኳኩታ አትመጣም። ድህነት ግን አንተ ሳትጠይቆ ነይልኝ ሳትለው ትመጣለች። ድህነቷ በሯን አንኳኩታ ያንተን የቀልቧን በር አንኳኩታ ትመጣለች። ይሄኔ ምን እንደሚፈጠር ሁላችንም እናውቃለን ማለት ነው። ጎዳና ማውጣት ካልቀረ በእናት ሀገሪ ጎዳና ቢትወጣ ነው የሚሻል። በሰው ሀገር መጥቴ ጎዳና ተዳዳሪ ከምትሆን እናንተንም ለመውቀስ አይደለም ውሸትም ለመናገር አይደለም። በየትኛውም ዓለም ብትሄድ ማንኛውም ሰው በስተክል ካልሰራ በጊዜው ካልተጠቀመ ታይም ኢዝ ጎልድ የሚባልበት ምክንያት ምንድነው? ጊዜው ከተጠቀምክበት ወርቅ ናት፣ ዳህብ ናት። ካልተጠቀምክበት ግን ጊዜው መልሳ ባንተ ላይ ትጠቀምበታለች። ጊዜው ተመልሳ ባንተ ላይ ከምትጠቀምብህ አንተ ደግሞ ጊዜ ላይ መጠቀም አለብህ። 100 ዓመት አትኖርም። ይሄኔ አሁን ያንተ እድሜ 5 ዓመት ይሁን 5ቱን ዓመት እቺ 5 ዓመት ቦነስ ነች ወይ ደግሞ አትቆጠርልኝም ማለት አትችልም። ቁጥር ውስጥ ትገባለች። ሁሉም ነገር በቁጥር ስለምትሄድ ስለዚህ ሁላችንም ወጣቶች ወንድሞቼ ይሄንን ሊመክራቸው ስለሆነ እንደወቅሳቸው ስላልሆንኩ
እንግዲህ በሀገራችንም ሰርታችሁ ልትለወጡ ትችላላችሁ። በሰው ሀገር መታችሁም ሰርታችሁ ልትለወጡ ትችላላችሁ። ቅድሚያ ግን ከዚህ ሁላ ከሀገራችሁ ስትወጡ ከእናት ሀገራችሁ ከመውጣታችሁ በፊት ምን ማድረግ አለብን ብላችሁ ካሰባችሁት ልንገራችሁ ነው ማለት ነው። መፍትሄው ምንድነው? መጀመሪያ በእጅ አይዴንቲቲ ካርድ ወይ ደግሞ ፓስፖርት መያዝ አለብን። ፓስፖርት ከሌለ በየትኛውም ሀገር ላይ ብትሄድ ማንነቴ አይታወቅም፣ ከየት እንደመጣ ወዴት እንደምትሄድም አይታወቅም። 100,000 በባህር ላይ በደላላ ከምትበላ በ100,000 ቪዛህን ቆርጤ አጠራቅሜ በ200,000 በሆነች ቦታ በሆነች ሀገር ሄዴ ብትሰራ ነው የሚሻለው። ለምን አንተም አትጎዳም፣ ህይወትም አትመሳቀቅልም፣ ጥሩ ኑሮ ትኖራለህ። ማንንም ሰው የሚያናግር ሰው የለም። ማንንም ሰው ክላሹን አቀባብሎ የሚተኩስብህ ሰው የለም። ነገር ግን አንተ አይዴንቲቲ ማንነት ማለት ይሄ አይዴንቲቲ ስላችሁ ማንነት ሳይኖራችሁ ስትቀሩ እንግዲህ ማንነት ሳትኖራችሁ ሲቀሩ ከየት እንደመጣ ወዴት ከየት እንደመጣ የት እንደሚሄድ ለምን ዓላማ እንደመጣ ሳትታወቅ በሰው ሀገር መኖር በጣም ይከብዳል። በተለይ የኛ ኢትዮጵያውያን በሁሉም ሀገር ላይ እንግዲህ እንዲሁ በሁሉም ቦታ ላይ ጎዳና ተዳዳሪ የማይሆን ስራ እየሰራን ጥፋት የምናጠፋ እንግዲህ እናት ሀገራችንም ጥሩ ሰዎች እንዳሉ መጥፎ ጥሩ ሰዎች ስማቸው እንዳይጠራ የኛም ደግሞ በበኩላችን ሀገራችንን ስም እያጠፋን ስለሆነ ውድ ወንድሞቼ የኔ ምክር ብትሰሙና እናንተን ሲመክራችሁ ዕውቀት ኖሮኝ አይደለም የምሬን ማለት ነው። ከኔ በላይ እንደምታስቡ ከኔ በላይ የሚያስብ ከኔ በላይ ዕውቀት ያለው ሰው እንዳለ ያውቃሉ። ነገር ግን እኔ ስላለሁበትና ሁኔታው ደርሼበት ስላየሁት በሰይድ አማካኝነት እንግዲህ ይሄ ቪዲዮ ስለወጣ እኔም በአይኔ በብረቴ ስላየሁት ሳልናገሩ ቢያልፍ ህሊናዬ ትወቅሰኛለች። ለዚህ ነውና ይሄን ነገር የምናገረው። ሰይድ እንደሆነ የግለሰብ ችግር ነው። እሱ እንዴት ችግሩን አመጣ፣ ከችግሩ እንዴት መውጣት እንዳለበት ሰይድ ያውቃል ብዬ ገምታለሁ። ባጭሩ ማለት እንዴት ነው እንዴት ከችግሩ መውጣት እንደሚችል አዩም መፍታት ነው። ከዛ በኋላ ደግሞ እኛ ፈልገን እንደምንም ብለን ተባብረን እሱ ጎዳና ላይ በብር እጦት ጎዳና ላይ ወድቆ ከሆነ እኛ እንደምንም ተባብረን እዚህ ያለን ሰዎች ከጎዳና እናነሳለን። ከዛ በኋላ ምንድነው ቀላል ነገር ነው። ሱመያን ፈልገነው እናገኛለን። ነገር ግን እሱ ሰይድ ራሱን ሳያዘጋጅ እንዴት ነው እኛ እሱን ማዘጋጀት የምንችለው? እኛ እኮ እንናገራለን፣ እሱ ነው ማሰብ የሚችለው፣ እሱ ነው ራሱን ማዘጋጀት አለበት ብዬ ገምታለሁ። ለዚህ ነው ይሄን ነገር የምናገረው። ከሀገር ለመውጣት ያሰባችሁት እንዳትወጡ ግዴታ ሆኖባችሁ ከሀገር መውጣት ከሀገር ወጣችሁ ለመስራት ግዴታ ከሆነባችሁ ግን ፓስፖርታቸውን ሳትይዙ የማንነታቸውን አይዴንቲቲ ካርድ ፓስፖርት ስለሆነች እንግዲህ ከየት እንደመጣ ለምን እንደመጣ ለስራ እንደመጣ ወይ ደግሞ ችግር ልትፈጥር ነው ችግር ለመፍጠር ነው ከሀገር የወጣ ስለሚታወቅ እንግዲህ ፓስፖርትህን ይዜ ቪዛህን ቆርጤ በፈለክበት ሀገር ሄዴ እንደተከበርክ ትሰራለህ፣ እንደተከበርክ ተመልሴ ወደ ሀገር ትገባለህ በክብር ማለት ነው። ማንንም ሰው ክብርህን ሳይነካብህ ተመልሴ ወደ ሀገር ትገባለህ። ነገር ግን በእንደዚህ አይነት በሰው ሀገር ላይ መተን መንገድ ላይ እየኖርን ክብር ይኖራል ብለን ልንገምተውም አንችልም። ለዚህም ደግሞ ይሄ ደግሞ ሀገሬንም መውቀስ ሀገሬንም ማሰደብ ስለሆነ ልናስብበት ይገባል ብዬ ገምታለሁ። ወዳችሁና ፈቅዳችሁ ስለምታደምጡን በጣም ነው የማመሰግናችሁ። በያላችሁበት ዓለም ዳርቻ ሰላምና ጤና ያብዛላችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሼር ያቆየን እያልኩ እኔ ወራጁ ነኝ። ሰላም በያላችሁበት። ሰው ነበር ግን
ምንም ማድረግ አይቻልም። ዛሬም ይሄን እድል እሱም አጋጥሞታል። ሱመያም ሆንሽ ሀዩም ይሄንን ቪዲዮ እንዳያችሁት ምን ላይ እንዳለ ሰይድ አስቀያሚ ላይፍ ላይ አስቀያሚ ህይወት ላይ እንዳለ ያውቃችሁ እንዴት በምን አይነት መንገድ መገናኘት እንደምትችሉ አስቡበት። በልጁ ማትጫወቺ ሱመያ በልጁ ማትጫወቺበት በራስሽ ማትጫወቺ የምትታረቁበትን መንገድ አስበሽ በምን አይነት መንገድ እንደምትታረቁ አስበሽ አስቢበት። አሁን እስከ መቼ ነው እንደዚህ ቁጭ የምንለው? በቃ ቀይ መስቀል መጥቶ እስኪጥራው ኧረ በእናትህ ሰይድ ተነስና እኔ ያየው በቃ እሺ ፍራሽ ከቤት አውጥቼ እሰጥሃለሁ ናናስ በቀንማ እንትን አትልም ማለት እሺ